አንተን የምትወድ ሴትስ የእውነት ወንድ ከሆንክ ይሄን ቪዲዮ በደንብ ስማ ሴት ከሆንሽም በደንብ ስማ አንተን የምትወድ ሴት ካንተ የሚወጣው ገንዘብ ያሳስባታል ያንተን ገንዘብ እንደራሷ ገንዘብ ነው የምታስበው የእውነት ነው ማለት ለትዳር የምትሆን ሴት ታስታውቃለች የእውነት ለትዳር የሚሆን ወንድ የኔ ገላኮ የሷ ገላ ነው የሷ ገላ ገላዬ ነው ብሎ ያስባል አይጨነቅም ያንቺን ገላ ስለመንካት ሴክስ ለማድረግ በተለይ አይቾክልም የእውነት የሆነ ወንድ እንደሚያገባሽ የምታውቂው ወይ ደግሞ እንደሚፈልግሽ የምታውቂው ወይ ደግሞ እንደምትወጂው እንደሚወድሽ የምታውቂው ገላን ለመንካት የማይቾክል ከሆነ በተለይ በዚህ ዘመን ሴት ልጅ በቃ ጓደኛ ይዛ በ3 ወሩ አልጋ ላይ ጓደኛ ይዛ በ3 ወሩ አንዳንዶቹ በሳምንት አንዳንዶቹ የመጀመሪያ ከተገናኙ ሁለተኛ ከተገናኙ ሶስተኛ ከተገናኙ አራተኛ ወይ ከንፈር መሳም ነው ወይ መተሻሸት ነው ወይ ሴክስ ነው ይሄ ወደ አልጋ እንደ ጂት የምትበር ሴት አለች ከወንድ በላይ ድሮ ወንድ ይባላል አይደለ በቃ እሷ ራሱ ተዘጋጅታ በቃ ማረግ የሚፈልግ ሰው የሚያደርገውን ነገር እያደረገች ነው እሱ ጋር የምትሄደው ሶ አለማድረግ አትችልም እኔ ይሄን ቪዲዮ የምትከታተሉ ሴቶች በቃ ይሄ 5 ማርሽ ላይ አርጋችሁ የምትነዱት ወደ አልጋ ፕሊስ ተጠንቀቂ ወደ አልጋ የምትሮጥ ሴት ለትዳር አትበቃም ለመተኛት የምትሮጥ ሴት ለማስተኛት የምትሮጥ ሴት ለመተኛት የሚሮጥ ወንድ ለትዳር አይበቃም ከመተኛት በፊት ተረጋግታ አስብ ስሜት እንዳረከው ነው ኖ ካልከው ስነ ስርዓቱን ይዛል ኮስተር ካልክበት አለበለዚያ ዛሬም እዛ ተነጉዘን በቃ መቆሚያ የሚባል የለው ሆድ እንዴት ነው እየበላል ነው ይኖር ማታ ይጠይቃል ነገም ይጠይቃል ተነጎዳም ይጠይቃል በየቀኑ ሴክስም እንደዛ ነው ወደ አልጋ የምትሮጥ ሴት ለትዳር የምትበቃ ሴት አይደለች እሱ ወደ አልጋ ሲያሮ ኖ ከስሜት የሚያልፍ ነገር አለ ፕሊዝ ሴት ልጅ ነኝ ቢያንስ እነዚህ ነገር እናስቀድም እወድሃለሁ ጥሩ ሰው ነው ባላጣ ደስ ይለኛል ባህሌ ብትሆን ደስ ይለኛል ደስ ይያለኝ ካንተ ጋር እንደፈለገኝ ባረግ ደስ ይለኛልና ፕሊዝ ትንሽ ጊዜ ጠብቀኝ ቢያንስ ሽማግሌ እስክትልክ ሽማግሌ ከላክም በኋላ አንድ ነገር ነው ከዛ በኋላ እንደፈለገናል ለኔም ላንተም ለእግዚአብሔርም ለመንፈሳዊ ህይወታችን በጣም ይጠቅመናል እባክህን ብትለው የሚፈልጋት ከሆነ እምቢ አይልም ወይ ሰርጉን ቀን አጠር ያደርገዋል ወይ ነገር አጠር ያደርጋል የሚፈልጋት ከሆነ እምቢ አይልም ነገር ግን ወደ አልጋ ሮጣ የምትሄድ ሴት ባለቤቷ በቃ መተኛት ነው ስራ እድሜ ልኳን በቃ መተኛ ዛም እኔ አንድ ሴት አለችና 33 ዓመቴ ነውና ጸግሽ ራሴን ጠልቼዋለሁ በቃ እዚህ ተኝቼ በቃ ጠላሁት ራሴን ራሱ እኔ አሁን እንደዚህ ሆኜ የማን ሆናለሁ ድሮ የምመኘው በቃ በቅድስና በንጽህና በቃ ከነክብሬ ከዛ ሞገሴ ጋር ነበር አሁን በቃ ተጨማልቅ ያለው ለኔ ሴክስ ማድረግ ለኔ ቀላል ነገር ነው አንድ ስልክ ነው ምደውለው የዛሬ 7 ዓመት የተለየኝ ዛሬ ሮጦ ይመጣል ጸግሻለሁ ከፈለገኝ ወጣ ነው ብሎ ስመለስ የሆነ ሰው ይዤ እመጣለሁ ሴክስ ማድረግ ለኔ በቃ በጣም ተራ ነገር ነው በቃ ከፈለኩኝ በፈለከ 9 ሰዓት ደውዬ ቴክስቴን በቃ መንፈሱ ይነግረዋል 9 ሰዓት ተነስቶ ቤቴ ይመጣል እና ግን አሁን ሰለቸኝ እና እባክህን ከእግዚአብሔር ጋር እንዴት ልታረቅ ሰላሜን አጣሁት ያ የበፊቴን